ጽግናው ካቢኔና ባንዳ ሰራዊቱ በእግሩ እየማቀቀ ወደ ባህር ዳር አምልጧልም ብሏል። ያገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎበት የነበረው የቁም ምሽጎችን ከመሰባበር ባሻገር ስቶሮችን በፍጥነት በመቆጣጠር ተተኳሾችን፣ መሳሪያዎችንና መሰል ትጥቆችን በእጁ ማስገባት መቻሉን ኮሩ ገልጿል። ያገዛዙ ስርዓት የፋኖ ቤተሰብ በማለት አገዛዙ ያሰራቸውን ከ45 በላይ እስረኞችን ማስፈታት መቻሉን በኮሩ መግለጫ ተገልጿል። አዛዦችን ጨምሮ ከ231 በላይ ያገዛዙ ኃይል ሲደመሰስ 53ቱ እጅ ሰጥቷል። ከ67 በላይ የሚሆነው ቆስሏል። 2 ዲሽቃ፣ 2 ብሬን፣ 259 ክላሽን ጨምሮ በርካታ ተተኳሽና መሳሪያ መማረኩንም ኮሩ ገልጿል። የሚስጥረ ስላሴ ታምራት የፖለቲካ ተሳትፎ ተምሳሌትነት ያለው ነው ሲሉ የፓርላማ አባሉ ዶክተር ደሳለኝ ጫኔ ገለጹ። እንደ ሚስጥረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቃውሞ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው ሲሉ የፓርላማ አባሉ ዶክተር ደሳለኝ ጫኔ ገልጸዋል። ምክንያቱም ሲያስረዱም አንደኛ ለወጣቶችና ለሴቶች ያላት ተምሳሌትነት ሚስጥረ በ20ዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ጥልቅ ተምሳሌታዊ ትርጉም አለው ብለዋል። ለወደፊቱ ክብሯንና የቆመችለትን ዓላማ ጠብቃ ከተጓዘች ለብዙዎች አራያ መሆን ብቃትና አቅም አላት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለተስፋ ወጣት መሆኗ አያጠራጥርም ሲል አብራርተዋል። ሁለተኛ ምክንያታቸው ደግሞ ድፍረትና ቁርጠኝነቷ መሆኑን አንስተዋል። ከፍተኛ ዋጋ በሚያስከፍለው የኢትዮጵያ የተቃውሞ ፖለቲካ ሜዳ ውስጥ እንደሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትና ጽናትን ይጠይቃል ያሉት ዶክተር ደሳለኝ በቅርቡ በሚዲያ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎታ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበረሰብ ስራ ካገኘችው ተሞክሮ ጋር ተዳምሮ ለሀገር ለማገልገልና የወደፊት መሪ የመሆን ተስፋ አይባታለው ሲሉም አበረታቷታል። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደ እሷ ማዞራቸው ከዚያም አልፈው የብልጽግና ጉዳይ ፈጻሚና ተፈቅዶላት እንደምትተውን አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም ያሉ ሲሆን ይህም ልጅቱን ያለማወቅ ነው ብለውታል። በምርጫው ነጻነትና ፍትሃዊነት ላይ እንደ አብዛኛው የኢትዮጵያ ሕዝብ ጥያቄ ቢኖረንም እንደሷ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታዘብ ወይም ከመተቸት ይልቅ በሀገራቸው ፖለቲካ በንቃት ተሳትፈው ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም ይላሉ ዶክተር ደሳለኝ። ሂደቶችን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ሚስጥር ያሉ ወጣቶችን ግን በድፍረታቸውና በሚያነሱት ሀሳብ ልንመዝናቸው ይገባል ብለዋል። ለሀገር የሚቆረቆሩና የሚችሉትን ለማድረግ የሚሞክሩ ወጣቶችን በተለይም ሴቶችን ከመንቀፍ ይልቅ ለሀገራቸውና ለህዝባቸው የያዙትን አማራጭ ሀሳብ መስማትና ማክበር ሲቻል ደግሞ ማበረታታት እንለማመድ በማለትም ሀሳባቸውን ሰንዝረዋል። በመጨረሻ ልብ ሊባል የሚገባው ወሳኙ ነጥብ ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍና የጥቅም ምንጭነቱ ቢቆም ስንቶቹ በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ላይገኝ ይችል ይሆናል ያሉት ዶክተር ደሳለኝ ጥቅም ሳይፈልጉ ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳሮቶች ተቋቁመው በገባቸው ልክ ለወገናቸውና ለሀገራቸው የሚታገሉትን እንደ ሚስጥረ ስላሴ አይነት ጀግና ሴቶችን አለማድነቅና አለማመስገን ንፉግነት ይመስለኛል ሲሉ ሀሳባቸውን ቋጭተዋል። በአዲስ አበባ ከተማ ወር በገባ ቁጥር የሚስተዋለው የነዳጅ ማደያዎች ሰልፍ ካለፈው ሳምንት አጋማሽ ጀምሮ ዳግም አገርሽቷል። በአዲስ አበባ በተለይም የካቲት ወር አጋማሽ ካለፈ በኋላ በመዲናዋ በሚገኙ ማደያዎች ላይ የሚታየው የተሽከርካሪዎች ረጅም ሰልፍ ከትናንት ሰኞ ጀምሮ ተባብሶ ታይቷል። ባለፉት ጥቂት ወራት በመላ አገሪቱ ከፍተኛ የነዳጅ እጥረት መከሰቱ የሚታወስ ሲሆን በተለይ የወሩ ማብቂያ ሲቃረብ ችግሩ ይበልጥ እየተባባሰ መምጣቱ የተለመደ ሆኗል። የደሴቲቱ ነዋሪዎች የሚባሉት የብልጽግና ባለስልጣናት ግን በአገሪቱ በቂ የነዳጅ ክምችት እንዳለና እጥረት አለመኖሩን በተደጋጋሚ ቢገልጹም በመዲናዋ ያሉ ማደያዎች ግን ናፍጣ የለንም የሚል ማስታወቂያ ለጥፈው ይታያሉ። ናፍጣ በሚገኝባቸው ጥቂት ማደያዎች ደግሞ የጭነትና የህዝብ ትራንስፖርት ተሽከርካሪዎች ለቀናት የሚዘልቅ ረጅም ሰልፍ ይዘው ይስተዋላሉ። ለዚህ ተደጋጋሚ የነዳጅ ሰልፍና እጥረት መንስኤው ምን እንደሆነ የሚገልጹ ምንጮች ለችግሩ አዲስና አሳሳቢ ምክንያት ጠቁመዋል። እንደ ምንጮቹ ገለጻ አንዳንድ ማደያዎች ነዳጅ እያላቸው ማሽኑ አይሰራም በሚል ሰበብ በአንድ ማሽን ብቻ እንዲቀዳ ያደርጋሉ። ይህም
የሚደረገው ማደያው እየሰራ መሆኑን ለማሳየትና ከቁጥጥር ለማምለጥ ሲሆን መሸት ሲል ግን ነዳጅ አለቀ በሚል አገልግሎቱን ያቋርጣሉ። ማደያዎቹ አገልግሎት አቋረጥን ካሉ በኋላ የተከማቸውን ነዳጅ በሌሊት ለኮንትሮባንድ ነጋዴዎች በከፍተኛ ዋጋ አሳልፈው እንደሚሸጡ ምንጮቹ አጋልጠዋል። ትኩረቱ ሁሉ ጦርነት፣ ዝርፊያ፣ ከዚያም ማለፍ ሲል ደግሞ ሪዞርትና የኮሪደር ልማት የሆነው ብልጽግና ግን የኮንትሮባንድ እንቅስቃሴም ሆነ የህዝቡ መጉላላት ጉዳዩ አይደለም። ይህ ስልታዊ የነዳጅ እጥረት በከተማዋ የትራንስፖርት እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል። የካቲት ወር መጀመሪያ ላይ የነዳጅ ዋጋ ጭማሪ አለመደረጉን ተከትሎ ሰልፉ ጋብ ብሎ የነበረ ቢሆንም አሁን ላይ ግን ሁኔታው ወደ ቀድሞ አስከፊ ደረጃው ተመልሷል። አሁን ላይ ከአዲስ አበባ ቅርብ ርቀት ካሉት ፍቼን ከመሳሰሉ ከተሞች እስከ ሐዋሳ፣ ከጋምቤላ እስከ አፋር የ1 ሊትር የነዳጅ ዋጋ በጥቁር ገበያ እስከ 250 ብር ደርሷል። እንደ ትግራይ፣ ደቡብ ክልሎችና ጋምቤላ ባሉ አካባቢዎች ደግሞ የነዳጅ ጉዳይ ከቁጥጥር ውጪ በእምነት ቦታ ላይ ሰላማዊ ዜጎች ላይ የሚሰነዘር ዱላ በጣም አደገኛ ነው። ይህንን መቃወም አለብን። በማንም ላይ ፈጸም በማን ይህንን አጥብቀን የምናወግዘው ጉዳይ ነው። ነገር ግን ከጀርባው ሴራ ተጎንጉኖለት የፖለቲካ ልብስ ለብሶ ሲመጣ ግን ይህንን የማጋለጥ ደግሞ ኃላፊነት ያለብን እንደሆነ መታመን ይገባዋልና ከዚህ አንጻር መካነ ሰላም ላይ የተፈጸመው የወሎውን ድል ያደበዝዘዋል በሚል በሰፊው የብልጽግና ዲጂታል ሰራዊት ዘምቶ ነበረ። ነገር ግን እንዳየነው ቀስ በቀስ ወሬውም እየቀዘቀዘም እየበነነ የመጣበት ሁኔታ ነው ያለው። ገለታው ይሄ ነገር በሌሎችም አካባቢዎች እየተደገመ ነው። ምናልባት ነገ ከነገ ወዲያ በጎጃም፣ በጎንደር፣ በሸዋ መሰል እንቅስቃሴዎች መደረጋቸው እንደማይቀር ምልክቶች እያየን ነው። ይመጣል እንግዲህ ፋኖች በጣም ራሳቸውን እያደራጁ ነው። ስልጠና ላይ ከፍተኛ የሆነ ትኩረት ሰጥተዋል። ባለፉት 6 ወራት የፋኖ ኃይሎች በሁሉም ቀጠና ያሉት ትልቁ ትኩረታቸው ስልጠና ነው። ስለዚህ ሁሉ የሰለጠነው ኃይል ነገ በአገዛዙ ሰራዊት ላይ ብርቱ ክንዱን እንደሚያሳርፍ ይጠበቃል። እንኳን እንደዚህ ኃይል አጠራቅሞ እንኳን በመሳሪያና በተለያዩ ነገር ደርጅቶ ይቅርና በትንሽ መሳሪያና በትንሽ የሰው ኃይል የአብይ አህመድ ሰራዊትን ሲያንቆራጥጥ የከረመ የፋኖ ኃይል ነው። አሁን ደግሞ በሰው ኃይልም በመሳሪያም ገዘፍ ብሎ እየመጣ ነው። ለማንኛውም ይሄ ነገር በቀጣይ ከምናያቸው በኢትዮጵያ ውስጥ በትልቁ ከምናያቸው ክስተቶች አንዱ የፋኖ ግስጋሴና የአማራ ክልልን ነፃ የማውጣቱ ሁኔታ የማይቀር መሆኑን ነው ገለታው። አይ ቲንክ አሁን ጥሩ ሞመንተም ላይ ነው ያለው የአማራ ህዝብ ትግል። ወሎ አካባቢ ያሉ ወንድም እህቶች ሌላው አካላቸው ጎጃም ነው ያለው፣ ጎንደር ነው ያለው፣ ሸዋ ነው ያለው። ስለዚህ አንድን አካባቢ ያጸዱ ወደ ሌላው አካባቢ ይቀጥላል ይሄ ትግል። ጥያቄ የለውም ወደ ሸዋ መንቀሳቀሱ። እንግዲህ እነሱ ዲዛይን ያደረጉት ፕላን ያደረጉት ነገር እንዳለ ነው የምንረዳው። ምክንያቱም አሁን ይህንን ድልም ብዙ የጠበቀም አልነበረም። እንደው መንግስትም እንጫጫ ስለነበረ እነሱም ትንሽ አድብተው ስለነበረ እንደዚህ አይነት ከባድ ሚሊተሪ ድሮች ብዙ ሰው ሳይጠብቅ እናያለን እና ግን ያ ተሰብሮ በከፍተኛ ሁኔታ ወታደራዊ እንቅስቃሴያቸው በጣም የተደራጀ እንደሆነ እየታየ ነው ያለው። ቴሌጋሽና ላይ የታየው ከፍተኛ አቅም እንዳላቸው ማይቲ እንዳላቸው የታየበት ሁኔታ ነው ያለው። አሁን አይ ቲንክ የድጋፉ ኃይል በተለይ ውጭ ሀገር ያለው አሁን መንቀሳቀስ አለበት፣ ከትግሉ ጋር አብሮ መርገብ ያለበት ይመስለኛል፣ መንቀሳቀስ ያለበት ይመስለኛል። መሳይ ድጋፍ ሰልፎች መውጣት መቻል አለባቸው። ፋኖን በአንድ በኩል እየደገፈ በሌላ በኩል ደግሞ መንግስት በድሮን ንጹሃንን እንደሚጨፈጭፍ ለዓለም አቀፍ ኮሚኒቲው ማሳወቅ ከፍተኛ የሆነ መተኛት የለበትም። ውጭ ያለው መሳይ ውጭ ሀገር ያለው ኢትዮጵያዊም በዚህ ሰዓት ከባድ የተቃውሞ ሰልፎችን ማቀናበር መደገፍ ያለበት ይመስለኛል። መንግስት አሁን ፓኒክ ውስጥ ገብቷል መሳይ በጣም የዚህ አሁን በኋላ ምን ወያይበት የጌዲዮንን ደብዳቤ ስናይ አስቀስላሴም ንግግርም እንደዚሁ ማገም ጠቀሙም ቢሆን ብናሸንፋቸውም ወደ ሰላም መምጣታችን አይቀርም